ሰላም እንዴት ናችሁ? እነኚህ ሁለቱ ላይ አባታችን ላይ እና እቺ ልጅ ላይ በጣም ብዙ ሰዎች ቪዲዮ ሰርታችኋል፣ የራሳችሁን ሀሳብ አስቀምጣችኋል። ፌር በሆነ መንገድም ፌር ባልሆነ መንገድም ያወራችሁት አለ። አባታችንም የተሳሳቱበትም ልክ የሚሆኑበት መንገድ አላቸው። እሷም ደግሞ የተሳሳተችበትም ልክ የሆነችበት መንገድ አለ። ከአባታችን ሲጀምር አባታችን ልጃቸውን አሳድገዋል። ሲያሳድጉ በስነ ስርዓት አለማሳደጋቸው ይሄ ልክ አይደሉም። ከዛ በተረፈ ግን ሚዲያ ላይ ሊያቀርቧት ሲያመጡ አልመጣም ማለት ነበረባቸው፣ አልቀርብም ሚዲያ ላይ ማለት ነበረባቸው። ከቀረቡ ደግሞ ትልቅ ስህተት የሰሩ ቆቡን ቤት ውስጥ ቁጭ ማድረግ ነበረባቸው። ክህነት ይዞ ኢንተርቪው መስጠት፣ ንግግሮችን ለመለዋወጥ መሄድ አልነበረባቸውም። ምክንያቱም ያ ቦታ ቤተክርስቲያን አይደለም፣ ግዴታ አይደለም። ቆቡን ለብሶ መሄድ ግዴታ አይደለም። እንደዚህ አይነት ወሬ ለማውራት ግዴታ አይደለም። ከዛ በተረፈ የልጅቷን ብር የልጅቷን ገንዘብ የ12 ዓመት ሙሉ መጠቀም ልክ አይደሉም። እኔ ለአባቴ 12 ዓመት አይደለም የእድሜ ልክን ባደርግላቸው ምናምን በጣም ብዙ ሰዎች ብላችኋል። ብታደርጉላቸው ምንም ችግር የለውም። አባታችሁ መልካም ሰው ስለሆነ። ግን አባታችሁ እንደዚህ የሚያደርጉ ከሆነ ግን አባታችሁ ሚዲያ ላይ የራሳችሁን ገመና የራሳችሁን እንትን ነገሮች ምናምን ፕራይቬሲ ነገሮችን አምጥቶ ዝም ብሎ እያጠለጠለ የሚያወራ አባት ለልጁ ገባቸው። ከዛ በተረፈ የእሷን ሀቅ መጠየቅ ትችላለች። ግን እዛው በቤት ውስጥ ጠይቃ እምቢ ካሉ ደግሞ ትታ ሌላ ህይወት መኖር ትችላለች። ሌላ ህይወት ኖራ ይህንን ገንዘብ ማፍራት ትችላለች። እሷ ሚዲያ ላይ አባትን የመሰለ ነገር አምጥታ እንደዚህ ማጠልጠል አልነበረባትም። ይህ በጣም ትልቅ ብልግና ነው። አሳዳጊ የበደለ የሚባል አይነት አስተዳደግ ያደገች ልጅ ነች። ስለዚህ እድገቷ ጥሩ ቢሆን ኖሮ አባቷን ሚዲያ ላይ ባላመጣች። እዛ በተረፈ የገንዘብ መበላት ወይም ደግሞ የራስ ሀቅ ማጣት ይሄ ልክ አይደለም። ምክንያቱም አረብ ሀገር የሚኖሩ እህቶቻችን እንዴት ኖሮ ገንዘብ እንደሚያመጡ ሁላችንም የምናውቀው ጉዳይ ነው። ስለዚህ ይሄን ሁሉ ጊዜ ሰርታ ምንም ነገር የለሽም ስትባል አለማበዷ፣ አለመሞቷ፣ ራሷን አለማጥፋት ምናምን እሷ ስለሆነች ምናልባት ብዙ ሰዎች ሌሎች ሰዎች ቢሆኑ ኖሮ ራሳቸውን አጥፍቶም ሊሆን ይችላል፣ አይታወቅም። ገባችሁ? ከዛ በኋላ ምን ትላላችሁ? ራሷ አባቷ እንደዚህ አድርጓት፣ ከዛ አባቷ ይሰቃል፣ እንደዚህ ይደረግ ምናምን። ከዚህ በፊት አባቶች ሕፃን ልጆቻቸው ወይም ደግሞ ሴቶች ላይ ግፍ ሲያደርሱ እንደው የምንለው ይሄማ አባት አይደለም፣ ይሄ እንደዚህ ይደረግ፣ ይሰቃል፣ ይፈረድበት፣ ፍትለ እንትና ፍትለ ኖ። አሁንም እዚህ ላይ ትክክለኛ ፌር በሆነ መንገድ ፍርድ ለመስጠት ሞክሩ። አባት ስለሆነ ብቻ አያጠፋም ማለት አይቻልም። መልካም አባቶች አሉ የሚደረግላቸው። የሰው ልጅ እኮ ለእህቱ ኩላሊት ይሰጣል እኮ፣ አካሉን ይሰጣል እኮ። የ12 ዓመት ገንዘብ ማለት ምንም አይደለም። 12 ዓመት ሌላ 12 ዓመት አለ እኮ። ፈጣሪ እድሜ ከሰጠኝ ኖሬ ሰርቼ የማመጣው ላውም የበለጠ ኤክስፔሪንስም ስለሚኖረኝ ስለዚህ ፌር በሆነ መንገድ ብንፈርድ፣ ፌር በሆነ መንገድ ብንናገር መልካም ነው ያስባለሁ። ሁለቱም ሚዲያ ላይ መጥቶ ማውራታቸው እንደ ቤተሰብ እንደ አባትና ልጅ አላስፈላጊ ነገር ነው ያደረጉት። አይደረግም እንደዚህ። እንደ ትልቅ ሰው እንደ አባት፣ እንደ ካህን፣ እንደ መካሪ የቤተ ክርስቲያን አስተማሪ ናቸው፣ ያስቀድሳሉ፣ ያቀርባሉ። ስለዚህ ከዛ አንጻር አባት መዋል ያለበት ቦታ ላይ መዋል ነበረባቸው። እዛ ቦታ ላይ አላገኘናቸው እና እህት ተብዬዋ እዛ ቁጭ ብላ የምታሽቃብጠው እሷ እህቱ ነች፣ እሳቸው አባታቸው ናቸው። ስለዚህ ምን አለበት ለማስታረቅ ብዙ ነገሮችን ውጣ ውረዶችን ብታሳልፍ፣ የእህቷን ቤት ለመዝረፍ ይህን ያክል የምትሯሯጠች ትልቅ ብልግና ደግሞ የታየች። ስለዚህ ፌር የሆነ መንገድ ወይንም ደግሞ ፌር የሆነ ፍርድ ለመናገር ሞክሩ። ፌሩን ስትናገሩ አባታችሁ ጥሩ መልካም ስለሆነ ብቻ ለአባቴ እንደዚህ ያደርጋል ለአባትሽ ነው የምታደርግ እንጂ ለእኛ አባት አታደርግ። ወደድሽም ጠላሽም